የሞቱ ውሾች በተጣለበት መታጠብ ይቻላል መጠጣት ይቻላል ብለውት የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑ የቁርአኑን አላህ ታውቃላችሁ? የጠጅ ቤት አስተናጋጅ የቁርአኑን አላህ ታውቃላችሁ? የጠጅ ቤት አስተናጋጅ ነው። ጠጅ ቤት አስተናጋጅ ነው። መልእክተኛው ሰዎችን አስካሪ ነው። ሰዎችን ሚያሰክር ሰው ነበር። ራሱ አልኮል ጠጪ ነበር። አድምጡት። አንተም ስለ ሙስሊሞች ያለን አቋም ያሳውቅ። ስለ ሙስሊም ኢብራሂም በድሩን ታውቀዋለህ? ላለፉት 17 ዓመታት የልብ ጓደኛዬ ነው። ከዩኒቨርሲቲ ጀምሮ አንድ አልጋ ላይ እየተኛን ለሱ የሚላከውን ብር አብረን እያጠፋን ለኔ የመጣውን ስንቅ አብረን እየበላን እስከ ዛሬ ድረስ በጓደኝነት ጸንተናል። ይገርማል። ሳገባ ሚዜ ኢብራሂም በድሩ ነበረ። ሁለተኛው ሚዜ መለሰ ይባላል። የፕሮቴስታንት እምነት ተከታይ ነው። ላለፉት 17 ዓመታት ምርጥ ጓደኛዬ ነው። ለሱ የተላከ ገንዘብ የኔ ነው፣ ለኔ የመጣ በሱ የሱ ነው። እስካሁን ድረስ በጓደኝነት አብረን ዘልቀናል። የልቤን ማማክረው፣ ሚስጥሬን የምነግረው፣ እድገቴን የማሳየው ጓደኛዬ ነው። ኢትዮጵያዊ የሆነ ስለ ሙስሊም ያለህን አቋም ንገረኝ ስትል ትንሽ አታፍርም? ኢትዮጵያዊ ስትሆን የሌላውን ሃይማኖት አክብረ፣ ሌላውን ወደ፣ የራስህን ደግሞ አምነህ አምልከህ ትኖራለህ። እኔ ከኢብራሂም ጋር ኮሮና በገባ ወቅት አንድ ቤት ነበር። ወቅቱ የረመዳንና የአብይ ጾም ነበረ። ሁለታችንም በአንድ ቤት ጾመን ሰዓት ሲደርስ እኛ ሳሎኑን ለሱ ለቀንለት ሰርቪስ ውስጥ ሄደን ውዳሴ ማርያም እናደርስ ነበር። እሱ ሳሎን ውስጥ በሰዓቱ ሶላት ይሰግዳል። በኋላ ግን ሁለታችንም በአንድ ትሪ አብረን ማዕድ እየበላን እኔ ለሱ እየጸለይኩኝ እሱ ለኔ እየጸለየ ነው በጓደኝነት የምንኖረው። ሁሉም ያመነበትን ይኖራል። ሁሉም መልካም ነው ያለውን ለወንድሙ ይመኛል። ከዚህ በተረፈ በመስደብ የሚሰበክ ክርስትና፣ በማንቋሸሽ የሚሰበክ ሃይማኖት ግን የለም። እግዚአብሔር አምላክ የሁሉም አባት ነው። ለሁሉም መዳን ይጨነቃል። የሁሉም ህይወት ያሳስበዋል። እኔ ስለ እግዚአብሔር ብዬ ብሳደብ ስድቡ ኃጢአት ሆኖ ያስወቅሰኛል እንጂ ጽድቅ ሆኖ አይቆጠርልኝም። አንተም ስለ አላህ ብለህ እኔም ብትናገረኝ ዋጋን በሰማይ ታገኘዋለህ። እኔ ስለ ሙስሊም ያለኝን አቋም ዳሩ ሰላም መስጊድ ሂድና ኢብራሂምን ጠይቀው። ብቻ ምን አለፋ ኢትዮጵያ የሆነ ስለ ሙስሊም ምን አቋም አለ አይባልም። ኢትዮጵያውያን ተዋደን ተፋቅረን ተከባብረን አንዳችን የአንዳችንን ሃይማኖት አክብረን በፍቅር በሰላም አንዳችን ለአንዳችን እየጸለይን የምንኖር ህዝቦች። ይሄንን ቪዲዮ ለሌላ ሃይማኖት ተከታዮች በሙሉ ሼር አድርጉልኝ። ሐሳቡን ከወደዳችሁት ላይክ አድርጉ። የእናንተን ሐሳብ ግን ጻፉልኝ። ምን ታስባላችሁ? ኢንሻአላህ ነብዩ የት ቦታ ነው በ9 ዓመቱ ይረዳታል? ምን አገባኝ? እንደ እስልምና አስተምረው የአንድ ወር ልጅ ወሲብ እንዳያደርግ አንድ ሰው የሚከለክለውስ ምን አለ? ይሄንን አሳያችኋለሁ። በፈተዋችሁ ከፈለጋችሁ በሙፈሲሮቻችሁ አሳያችኋለሁ። በተፍሲራዎቻችሁ አሳያችኋለሁ። አይቻልም የሚል ማለት ነው። ቁርአናችሁም ላይ ደግሞ ህፃናትን ወሲብ አድርገ መፍታት እንድችል ነብይ ደግሞ በሱና ተከተሉኝ ሲል የ6 ዓመት ልጅ የ9 ዓመት ላይ ግንኙነት ሲያደርጋት የ4000 ሰው የወሲብ ጉልበት አለኝ እያለ ነው። የ4000 ሰው ወሲብ ጉልበት ያለው የ9 ዓመት ኢቭን አስገርዟት ሴሊ ከተገረዘች ሰውነቷ እዛ አካባቢ ላይ የመለጠጥ ባህሪው ይቀንሳል። ነብያችን ህፃን እንዳገባ ቁርአናችን ህፃን ማግባት እንደሚፈቀድ ፕሮሞት እያደረክ ነው። ስለዚህ ነብያችን ያደረገውን አላህ ያዘዘውን የ56 ዓመት ሽማግሌ የ4000 ሰው የወሲብ ጉልበት ያለው የ6 ዓመት ልጅ ሊያገባ ይችላል። ፕሮሞት አታድርግ እያለ ነው። ስለ ውሃው ንጽህና አይደለም። ሙስሊም ስለ ውሃ ንጽህና ሊያወራ አይችልም። ምክንያቱም ሱረት ተውባ አያ 108 ላይ በንጹህ ውሃ አይደለም አስቀድሞ በድንጋይ ነበር የሚጠርጉት። ሱረት ተውባ አያ 108 ላይ ተፍሲር ኢብን ከሲር ከአይሁዶች መታጠብን እንደለመዱ ሙስሊሞች ይናገርና ሱነን ነቢ ዳውድ 67 ላይ ደግሞ ነብዩ ሰዎች ካካ በሚሉበት ፔሬድ ጨርቅ በተጣለበት የሞቱ ውሾች በተጣለበት መታጠብ ይቻላል መጠጣት ይቻላል ብለውት ያ ውሃ ቆሻሻ አይደለም፣ ውሃ ምንም ሊቆሽሽ ስለማይችል መጠቀም ይቻላል ብሎ አዟል፣ ፈቅዷል። ይሄንን ደግሞ ራሱም ሱነን አናሳይ 327 ላይ ነብዩ ውዱ አድርጎበታል። 327 ሱነን አናሳይ የእህትማማች የወንድማማች ልጆች መጋባት በሸሪዓ ምንም ችግር የለም።
ባይሆን አንዲት ሴት ልጅ ሌላ እዚህ ሀገራችን ላይ ኢትዮጵያ ላይ የሰማሁት ያለው ደግሞ ዝም ብሎ ከየት እንዳመጡት ባላቅም ዘመዷ ያገባችውን ባል ዘመዷ የተፈታችበት ቤት እሷ ሄዳ መግባት የለባትም የሚል ዝም ብሎ ከወፋራሽ ታሪክ ሲወራ ሰማል። ማለት ያክስቷ ልጅ የሆነ ቤት ገብታ ትዳሯ አልሆነላት ብላ ብትፈታ እሷን ቢያጫት አይ ያክስቴን ልጅ አግብተ ስለነበረ አይሆንም። ከየት መጣ ይሄ? በተለይ አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምናን ሃይማኖት ነብይ በሆኑት በነብዩ መሐመድ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረትን የተሞላ ክብረነክ ጽያፍ ንግግር ሲያደርጉ ታይተዋል። ይህም ሙስሊሙን ወገን ብቻ ሳይሆን ሰላም ወዳዱን መላው የሀገራችንን ወገን ሁሉ አሳዝኗል። ጉባኤያችን ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን።